ኢሳይያስ 55 ሰማያት ከምድር ከፍ እንደሚሉ መንገዴ ከመንገዳችሁ ሐሳቤም ከሐሳባችሁ እንዲሁ ከፍ ያለ ነው። ዝናብ እና በረዶ ከሰማይ ወርዶ ምድርን በማራስ እንድታበቅልና እንድታፈራ ለዘሪው ዘር ለበላተኛም እንጀራ እንድትሰጥ ሳያደርግ ወደ ላይ እንደማይመለስ ሁሉ ካፌ የሚወጣውም ቃሌ በከንቱ ወደኔ አይመለስም፣ ነገር ግን የምሻውን ያከናውናል፣ የተላከበትንም ዓላማ ይፈጽማል። እንዴት እንዳነጻጸረው ላሳያችሁ። ዝናብ ከሰማይ ሲወርድ አለ በምንም ታምር ሰስፔንድ አድርጎ አይመለስም። ዝናብ ከሰማይ ሲወርድ መሬትን ያርሳል፣ የሚዘራበትን ደግሞ እንዲበቅልና እንዲያፈራ ያደርገዋል። እኔ ካፌ የሚወጣው ቃሌ ትንቢት የምናገረው ማለት ነው በከንቱ ወደኔ አይመለስም፣ ነገር ግን የምሻውን ያከናውናል። እንዲህ ይሁን ብዬ ከተናገር የምሻውን ያከናውናል። ከዛስ የተላከበትንም ዓላማ ይፈጽማል። ኤቭሪቲንግ የላኩት ለሆነ ነገር ከሆነ የላኩትን ፈጽሞ ይመለሳል። አሁን ትንቢት ምንድነው? የእግዚአብሔርን ሐሳብ ለማስፈጸም ምን የተሸከመ? somebody say ኃይል የተሸከመ Christos